በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ዩት በቅዱስ ገብርኤል ዩት ምን እንዳረገ ፍርፍር ሰርቼለት እጄ ነበርና ፍርፍሩን በረዶ ሰርቶ ታገኙት። እሺ አሁን ምንድነው የምትሉት? ኧረ በመድኃኒዓለም ምንድነው የምትሉት? እሺ እኔ አሁን ልጅ ምን ላድርገው? ዩት ፍርፍሩን በረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገ ወጥ የሆነ ነገር ይሰራል? በመብርሃን ስም ዩት ፍርፍሩ መብርሃንን ደሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። ዩት በእግዚአብሔር ዩት የድርቆሽ ፍርፍር ነው የሰራውለት እና ሳጨርስ እንዳትጠብቀኝ ብዬው ነበረ። ዩት በእንደዚህ አይነት መልክ ፍሪጅ ውስጥ ከቶ በረዶ ሰርቶ ጠብቅ። ሰባት ለእግዚአብሔር ብስማ ማንኛውንም ሙዝና ፍራፍሬ በልታችሁ አስፋልት ላይ እንደዚህ መንገድ ላይ አትጣሉ። ምክንያቱም እንደዚህ ተሽከርካሪ ይረግጣል። መረገጡ አይደለም ችግሩ ማለት ነው። ሌሊት ላይ እንቅልፋቸውን ትተው አስፋልት ላይ ያጸዱ በሚወጡ እናትና አባቶች ይሄ ማለት ነው። ሲረገጥ ይጠብቃል መሬቱ ላይ። ከዛ በመጥረጊያው አይሄድላችሁ የሆነ እንጨት ፈልገው እንደዚህ ፈግፍገው ምናምን ነው የሚያጸዱት ይሄን አስፋልት ማለት ነው። ስለዚህ ሁለተኛ ስራ ሌላ ስራ ጨምሩባቸው። አዶት ነኝ። እድሜ 10 አመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ እናፍቃለሁ፣ ቤተሰቦቼ እናፍቃለሁ። ግን ሁሉ አሁንም እዚህ ያለው አሁንም እየታገልኩ ነው። ግን አሁን በእግዚአብሔር አምናለሁ። ፈጣሪና እስከሚያድነኝ ድረስ አልተወውም። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ሰዎች ሁሉ ብቻችሁን እንዳልሆናችሁ እንድታውቁ እፈልጋለሁ። ቀጥሉበት። ትናንሽ እርምጃዎችን ቢሆን ጥሩ እርምጃዎች ናቸው። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ስለምትወዱኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ይሄንን የበሰለ ምግብ ከየት እንደማመጣ ታውቃላችሁ? ከመንግስት ትምህርት ቤት ከምገባ ክፍል። ለምን እንደማመጣ ታውቃላችሁ? ቀን ስለጣለኝ። እስከ መቼ እንደማመጣ ታውቃላችሁ? ቀን እስኪያነሳኝ። ቀን የጣላችሁ ካላችሁ ታገሱ። ቀን እስኪያነሳችሁ ድረስ ጠብቁ። ለልጆቼ ምንም የማልሆነው ነገር የለም። ሁሉንም እሆናለሁ። በእኔ ምክንያት ወደዚህ ምድር መጥተዋልና። እንዴ ደግሞ ጀበናው ምን አርገሽ ሆኖ እንደዚህ ጥምጥም አርገሽ እንደ በሽተኛ ያገኘሁሽ? እኔ አንቺ ስትመጪ ላስደስትሽ ብዬ ሳወጣው ተሰበረ። አረ እንዴት ተደሰቱ እናቴ። አረ እንደው አንቺ ልንዴ ኑሮ ሆንሽብኝ። እንደው የዘበኑ ኑሮ ነው ሆንሽብኝ። እንዳስደስትሽ መርቀቁን እንዳስደስተኝ ሳላቅ ነው ረጂ ቀርቀባ ምን አይነቷ ናት እንዴች ልጅ? አስቡት እስኪ የኢትዮጵያ መንግስት ዜጎቼ ስራ ቢሰሩም ባይሰሩም ለአንዳንድ ወጪ እንዲሆናቸው ለኪሳቸው በየወሩ $3100 እሰጣቸዋለሁ ብሎ በጀት ሲመድብልን እኛ ደግሞ አይ አንፈልግም እኛ ለራሳችን በቂ ነን ብለን ተቃውሞ ስንወጣ የዚች ሀገር ዜጎች ልክ እንደዚህ ነው ያደረጉት። ይህች ሀገር ዓለም ላይ ዜጎቿን አንደላቀው ከሚያኖሩ ሀገራቶች ውስጥ አንደኛዋ ነች። ከኤሌመንተሪ እስከ ዩኒቨርሲቲ ድረስ ያለው የትምህርት ወጪ ሙሉ ለሙሉ በሚባል ደረጃ ከቨር የሚደረገው በመንግስት ነው። የጤና ሕክምና፣ የኤሌክትሪክሲቲ፣ የውሃ ፍጆታዎችም ወጪዎች ከቨር የሚደረጉት በመንግስት ነው። ሙሉ ለሙሉ እንኳን መንግስት ከቨር ባደረጋቸው ዋጋቸው በጣም ዝቅተኛ የሚባል ነው። የዚች ሀገር ዜጎች አብዛኛው ወጪያቸው ከቨር የሚደረገው በመንግስት ስለሆነ ገንዘብ የመቆጠብ ባህል የላቸው። ዜጎቿ የአመቱን ግማሽ በስራ ካሳለፉ የአመቱን ግማሽ ደግሞ በማረፍ ወይም ደግሞ በመዝናናት ነው የሚያሳልፉ እና በአንድ ወቅት መላው ዓለምን ያስገረመውና ያስደነቀው ነገር ደግሞ መንግስት ዜጎቼ ስራ ቢሰሩም ባይሰሩም ለአንዳንድ ወጪ እንዲሆናቸው በየወሩ $3100 ለኪሳቸው ሰጣቸዋለሁ ብሎ ውሳኔ ያጸድቃል። በዚህ ወቅት ዜጎች ወደ አደባባይ በመውጣት እኛ ለራሳችን በቂ ነን፣ መንግስት ምንም አይነት ድጋፍ እንዲያደርግልን አንፈልግም በማለት የመንግስትን ድጋፍ ተቃውሞታል። መንግስትም ይሄን ነገር አቁሟል። እና እቺ ሀገር ማነች ካላችሁ ስዊዘርላንድ ትባላለች። አሁን የሰጧችሁና ከዚህ በፊትም የሰጧችሁ ወደፊትም የምሰጣችሁ መረጃዎች በጣም የተጋነኑ የሚመስሏችሁ ከሆነ ጎግል ማድረግ ትችላላችሁ። ወላጆች ግን ይሄን ክረምት እንዴት ነው ልጆቻችሁን እየጠበቃችሁ ያላችሁት? ይኸውላችሁ እኔ የምኖርበት ሪል ስቴት ፊት ለፊቴ መስታወት አለና ይኸውላችሁ እዩት። ልጁ እንደዚህ ተንጠልጥሎ ማለት ነው፣ ግሪል የለውም። ሊወርድ ወደ ታች መሰላል ይዞ መጥቶ ምናምን እየቀረጽኩኝ እኔ በቃ እንትን ካለ አቁሜ ቪዲዮን ልናገረው ነበር። እንዳጋጣሚ ወደ ኋላ ወደቀ። የመስኮቱን ርቀት ወደ መሬት ያለውን አሳያችኋለሁ። 9ኛ ፎቅ ነው። ከዛ በኋላ ከወደቀ በኋላ ነው መተው ያነሱት ራሱ። እባካችሁ አረ ልጆቻችሁን ጠብቁ ፕሊስ።
እንዴት ነው የሚዘለቀው ይሄ ክረምት ታዲያ? ይሁት ወደታች እንዴት ምን ያህል ሩቅ እንደሆነ። አንድ አባት በተደጋጋሚ በውስጥ መስመር የድምጽ ተሰጥቷልኝ እባክህ ተደራሽ አድርገኝ አንተ እይታለህ እኔ ተሰጥቷልኝ ስለዚህ በኔ ብለቀው ምንም እይታ ሊያገኝልኝ አልቻለም እባክህ ተባበረኝና አስተያየት እስኪ ተቀብዬ ያለውን ነገር ብለዋል። እስኪ ይሁንና ፍረዷቸው። ያለውን ነገር ኮሜንት ጻፉ። እንደኔ ሆኖ ያነባሉ ይደርሳቸዋል። አመሰግናለሁ። የዘንባባ ማርነሺ ወለላሺ የረጋ አልደርስብሽ አልኩኝ እጄን በዘረጋ የዘንባባ ማርነሺ ወለላሺ የረጋ አልደርስብሽ አልኩኝ ጉሩ እንቲከን ጉሩ kami tidak ingin berdosa guru sudah guru jangan lanjutkan እናንተ ማለት ነው ሁለት እግር አላችሁ እኔ ግን አንድ እግር ነው ያለኝ በዛላይ ሌላው ተምር ያለው ስራ የለኝም ሰፖርት የሚያደርገኝ ሰው የለም ለካ ሁሉም ሰው ይጠላኛል እኔ በቃ ሁላችሁም ትጠሉኛላችሁ ማለት ነው እንጂ አንድ ሰው የሚወደኝ ቢኖር ሰፖርት ያደርገኝ ነበር እኔ በቃ ምን ላድርግ ንገሩኝ እስኪ ምን ማድረግ ነው ያለብኝ በቃ ራሴ ማጣት ይሄ ብቻ ነው የቀረኝ እግዚአብሔር ሌላው ሞክሬያለሁ ይሄ ነው የቀረኝ ራሴን ከማጣት ውጭ እንደኔ በጧት ተነስቼ ስራ ሰራ ነበር እኔ በቃ ያውሉ ትውስታ ስለሚመጣብኝ ማለት ነው ማልቀስ ከጀመርኩ አላቆምም በቃ ውላለሁ ዛሬ ከሳሚ ወንድማማቾች ለነቦይ ጊፍት ተልኮላቸዋል እስቲ እንግዲህ አብረን ከፍተን እናያለን ተረጋጊ ቦይ ቁጭ በይ ነይ በቃ ቦይ አይን ከፍተውና እናያለን አብረን ሉና ውጪ ናት ያው ትመጣለች እሷ ቆይታ ቆይኔ ቆንጆ እንክፈተውና ምን እንደሆነ እናያለን አይ ቲንክ ምግብ ጥብስ ነገር ምናምን ይመስላል እስቲ እንግዲህ ዛሬ ልትፈወሱ ነው ቦይዬ ገላዋንና ጥቢያት እርጥብናት ቦይ በነገራችን ላይ እንዲሞቃት ስቶቭ ለኩሽላት ቤት ውስጥ ነው ያለችው ቻርሊ ስንት ሰዓት ሆነ በእናትህ ቸኩያለሁ 5:29 ተኩል አትለኝም እንደገና ግልፍጥ ስትገለፍጪ ከ30 ሆነልሽ 30 ቀን የቆየ ስጋ ዛሬ ኩክ እናደርገዋለን ዌልካም ቱ ኩኪንግ ዊዝ ማይክ the best dry aged meat እስቲ አብረን እናየዋለን with my special guest Ojimani fellow Houstonian yes sir so let's do it I like dry meats yes if this was to go to waste no it's not going to go to waste yeah ኢትዮጵያ ስለሆነ ቆንጆ ቋንጣ ፍርፍር እንሰራበታለን this is አሁን ጨርሰናል so thickness-ኡም ቆንጆ ነው both side አሁን just black pepper and salt ነው የምናደርግበት የገበታ ቅቤ ትንሽ እናደርግበታለን ራቅ ብላችሁ እንግዲህ ማድረግ ነው እንደምታዩት ስቴኩ ገብቷል ሼክ ያደረኩት ነው ጋይስ ወረም እንደምታዩት ስቴክ ነጭ ሽንኩርቱን just to give it some flavor basil ብዙ ሰው ሮዝመሪ መጠቀም ነው የሚፈልገው I'm using basil if you want the dry aged meat you can buy it from Simple Bistro you can pre-order it by the way yeah 100% I mean you know እዚህ በመጣው ቁጥር opportunity ለማየት ነው ቢዝነስ ኢንዱስትሪ ለማጥናት ነውና አሁን ይበቃዋል so the medium rare ነው እናወጣዋለን አሁን so አንደኛው for my special guest Mani there you go thank you looks delicious it's supposed to have a side but we don't need next sides. time we don't need sides we got the mains right yeah. Gotcha. So good yeah oh my god በጣም ነው የሚጣፍጠው it does ለየት ያለ ጣዕም ነው ያለው እጂ ባረክ thank you very juicy ምንም ስፓይስ እንግዲህ ማያስፈልገው ለዚህ ነው man
ምንም ማለት አልችልም። It tastes so good. የራሱ የሆነ ፍሌቨር አለ። እንግዲህ for my special guest, my first special guest, thank you so much. You did me the honor. ዩኒክ የሆነ ዋይን ነው ኢምፖርትድ የሆነ እና በጣም ነው የማመሰግነው ለክብሩ። እኔም ደግሞ መልሼ በጣም ነው የማከብርህ። Thank you so much. I'll do the honors. Oh yes sir. And it goes with the steak. Oh man. Yeah, I love some wine too. From Houston to Addis. Yes sir. H-Town to A-Town, man. Definitely, we here. Definitely. ቀጣይ ላይ ምን ልስራላችሁ? እስቲ ኮሜንት ላይ ድሮፕ አድርጉት። And we'll go from there. ፋዘር ይሄ ቦታ መረ የሚባለው ኪዳነ ምሕረት ቴንክ ዩ። ወደ ቃሊቲ እየሄድን እንገኛለን። 10 ሰዓት ከ20 ሆኗል። ወደ አትላስ የሚሄደው መንገድ ላይ ገብተናል። አትላስ መብራቱ ጋር ደርሰናል። ሚካኤል መግቢያ ጋር ደርሰናል። ዮሴፍ ቤተክርስቲያን ደርሰናል። ሰፈር ደርሰናል። አዲስ አበባ ደርሰናል። አቦ መብራት ጋር ደርሰናል። አናቆምም። ጉምሩኩ ጋር ደርሰናል። አናቆምም። በርታ ሳሙኤል፣ በርታ አንበሳው። ውሃ ልማት ደርሰናል። አባት ይሄ ቦታ መረ የሚባለው ስሙ ሸገር ጋር ደርሰናል። ያውና ገብርኤል ደርሰናል። መናኸሪያው ጋር ደርሰናል። ቃሊቲ ደርሰናል። ራሴን ግን ትንሽ ፑሽ ማድረግ ፈልጋለሁ። ገላን ኮንዶሚኒየም እንሄዳለን። ፋዘር ይሄ ቦታ መረ የሚባለው ኪዳነ ምሕረት ቴንክ ዩ። ኪዳነ ምሕረት ደርሰናል። ገላን ቤት በኩል ነው። ትንሽ ሄደን እንታጠፋለን መሰለኝ። እዛ ጋር ሰዎች እያዩ ነው። በስተመጨረሻ ገላን ኮንዶሚኒየም ደርሰናል። ቃሊቲ ነበር ያለው። ገላን ደርሰናል። አሁን በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።